وأشهد أن محمدا عبده. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء. واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا. وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة. وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى. يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭና አዋጭ ስንቅ አላህን ተባረከ ወተዓላ መፍራት ነው። የአላህ ባሮች ሆይ ጌታ አላህ ለሰው ልጆች በማዘን አብሳሪና አስጠንቃቂ የሆኑ መልእክተኛን ልኮልናል። የተሟላን ዲን ይዘው መጥተዋል። ኸይሩን ሁሉ አሳውቀውናል። ለኸይር ገፋፍተውናል። ከሸር ሁሉ አስጠንቅቀውናል። ያ አዩሃ ነቢዩ ኢና አርሰልናከ ሻሂደን ወሙበሽረን ወነዚራ ወዳዕየን ኢለላህ ቢኢዝኒሂ ወሲራጀን ሙኒራ ባላቸው መሰረት መንገዱን አብርተውልን ሄደዋል። ኸይርን የሚፈልግ መዳንን የሚፈልግ ጀነትን የሚፈልግ የእሳቸውን መመሪያ ሊከተል ማስጠንቀቂያቸውን ተቀብሎ ሊጠነቀቅ ይገባዋል። ነቢዩ ዓለይሂ ሰላቱ ወሰላም ካስጠነቀቁን ከበባድ አደጋዎች ፈተናዎች አንዱ የመሲሕ ደጃል ፈተና ነው። ነቢዩ ዓለይሂ ሰላቱ ወሰላም አላህ አደምን ከፈጠረ ጊዜ ጀምሮ እስከ ዛሬ እንደ መሲሕ ደጃል ያለ አደጋ ከባድ ነገር ተፈጥሮ አያውቅም የለም ብለዋል። አደም የሰው ልጆች ከተፈጠሩበት ጊዜ አንስቶ እስከ ቅያማ ድረስ ምድር ላይ ሊከሰቱ ከሚችሉ አደጋዎች፣ ፈተናዎች፣ አስፈሪ ነገሮች ሁሉ ከባዱ የመሲሕ ደጃል ፈተና እንደሆነ ነግረዋል። ለዚህም ነው ማ ቡዒተ ነቢዩን ቀጡ ኢላ አንደረ ኡመተሁ ሚነል ከዛቢል አዕወር ያሉት። አላህ ተባረከ ወተዓላ የላከው ነቢይ የለም እያንዳንዱ የተላከ ነቢይ ህዝቡን ከውሸታሙ ከእውሩ ከመሲሕ ደጃል ያስጠነቀቀ ቢሆን እንጂ ብለዋል። ሁሉም ነቢያት መሲሕ ደጃልን አስጠንቅቀዋል። ከዛ ምን አሉ? በአንዳንድ ዘገባዎች እንግዲያውስ እኔ የነቢያት መጨረሻ ነኝ፣ እናንተም የህዝቦች መጨረሻ ናቸው። የማይቀር ነው መሲሕ ደጃል በእናንተ ዘመን በእኔ ኡመት ዘንድ ነው የሚመጣው። ስለ መሲሕ ደጃል ማንም ያልተናገረውን እነግራችኋለሁ በማለት የተኛውም ነቢይ ለህዝቦቹ ስለ መሲሕ ደጃል ያልተናገረውን እኔ ለእናንተ እነግራችኋለሁ በማለት የመሲሕ ደጃልን መገለጫዎችን ዘርዝረዋል ዓለይሂ ሰላቱ ወሰላም። ያውም የሚመጣው የመጨረሻው ነቢይ ቅያማ ሲቆም አካባቢ የመጨረሻው ነቢይ ኡመት ዘንድ ከመሆኑ ጋር ሁሉም ነቢይ መሲሕ ደጃልን ያስጠነቀቁት ከአደጋው ክብደት የመጣ ነው። ከዕለታት አንድ ቀን ነቢዩ ዓለይሂ ሰላቱ ወሰላም ስለ መሲሕ ደጃል ተናገሩ። አከበዱት ነገሩንም ኹጥባ እያደረጉ እንደው ስለ መሲሕ ደጃል ከማስፈራራታቸው አክብደው ከመናገራቸው የመጣም ሱሐቦች ምን አሉ? መሲሕ ደጃል ከመዲና በቅርብ ርቀት የሰፈረ ሁሉ እስኪመስለን ድረስ ስለ መሲሕ ደጃል ነገሩን፣ አስፈራሩን ብለዋል። ይህም የሆነው ከአደገኝነቱ የመጣ ከክብደቱ የመጣ በመሲሕ ደጃል ዙሪያ ሙተዋትር የሆኑ እጅግ በጣም የበዙ ሐዲሶች ተነግረዋል።
የሚመጣው የዱንያ መጨረሻ አካባቢ ላይ አኺር ዘመን ላይ ቅያማ ሊቆም ሲል አካባቢ መጀመሪያ መጥቶ እኔ ነቢይ ነኝ ይላል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ከእኔ በኋላ ነቢይ የለም ይሄ ነው ወቁ አሉ። ትንሽ ቆይቶ ደግሞ እኔ ጌታችሁ ነኝ ይላል አሉ። ከአላህ በስተቀር እውነተኛ አምላክ እንደሌለ እያንዳንዱ ሙስሊም ያውቃል። ሰዎችን በእኔ እመኑ ያለ ይገፋፋል፣ ያነሳሳል። በሱ ያመነን ሰው ይረዳል። በሱ የካደን ሰው አላምንም በአንተ ውሸታም ነህ ያለውን ሰው ደግሞ ያሰቃያል። ይህ ሁሉ የሚሆነው መሲሕ ደጃል ሰው ከመሆኑ ጋር ነው። መሲሕ ደጃል ጌታችሁ ነኝ ይላችኋል፣ ውሸታም ነው። ጌታችሁ እውር አይደለም። መሲሕ ደጃል ቀኝ አይኑ እውር ነው። አይኑ ወጣ ያለ ወይን ይመስላል አብጦ ጎላ ብሎ። ጌታችሁ እውር አይደለም ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። መሲሕ ደጃል ሰው ነው። በትክክለኛ ሐዲስ ነቢዩ እንደነገሩን ወጣት ነው፣ ሰውነቱ ቀይ ነው፣ አጠር ወፈር ያለ ነው፣ በዛ ያለ ጸጉር አለው በማለት መገለጫዎቹን አንድ ባንድ ነግረውናል ዓለይሂ ሰላቱ ወሰላም። አላህ ተባረከ ወተዓላ ረሕመት አድርጎ የላካቸው ነቢይ እሳቸው የነገሩንን እያንዳንዱን ስለ ቅያማ ስለ አኼራ የሚሆነውን አምነን በመቀበል ዝግጅት ልናደርግ በእውቀት ልንታጠቅ ይገባናል። ስለ መሲሕ ደጃል መገለጫዎች ጸጉሩ፣ አይኑ፣ ተክለ ቁመናው፣ የቆዳ ከለሩ ሳይቀር የተነገረን መሲሕ ደጃል የትኛውም ሰዓት ብቅ ብሎ ሰዎችን ማጥበም ቢጀምር ቀድሞ በተነገረን እውቀት መሰረት አውቀን እንድንርቀው እንድንጠነቀቀው ነው። የመሲሕ ደጃልን አደጋ ከፍተኛ ከሚያደርጉ ነገሮች አንዱ ሙሉ ምድርን ያዳርሳል ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ከመካና መዲና በስተቀር መሲሕ ደጃል የማይደርስበት ስፍራ የለም። መሲሕ ደጃል መካና መዲና እንዳይገባ መላኢኮች ሰይፍ መዘው ይዘው ይከላከላሉ፣ ይጠብቃሉ ብለዋል። ፍጥነቱ ከኋላው ንፋስ እንደሚያሳደው ዝናብ ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። እንደ ንፋስ ፈጣን ነው፣ ሙሉ ምድርን ያዳርሳል። ከመካና መዲና ውጪ መሲሕ ደጃል የማይደርስበት ስፍራ የለም። እንደ ንፋስ የፈጠነ ነው የሚጓዘው ተብሏል። ከዚህ ከፍተኛ አደጋ ሊያድን የሚችለው ኢማን ነው፣ አላህን ማወቅ ነው፣ አላህን ተባረከ ወተዓላ ጠብቀኝ ማለት ነው። የመሲሕ ደጃል ፈተና ምድር ከተፈጠረች የሰው ልጆች ምድር ላይ ከተገኙበት ጊዜ አንስተው እስከ ቅያማ ቀን ድረስ ሊኖሩ ከሚችሉ ፈተናዎች ሁሉ ከባዱ ነው የተባለው የመሲሕ ደጃል ብዥታዎች፣ ሹብሃዎች፣ ይዟቸው የሚመጣ አምታች አደናባሪ ነገሮች ብዙ ስለሆኑ ከባድ ስለሆኑ። መሲሕ ደጃል ሰው ነው፣ ግን በሰው አቅም ማይሰሩ ነገሮችን ሰርቶ ያሳያል። ፈተና የሞተን ሰው እቀሰቅሳለሁ ይላል። ከሰዎች መሃል አንዱን ሄዶ እኔ የሞቱ አባት እናትህን ከቀሰቀስኩልህ በእኔ ታምናለህን ይለዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛም ሁለት ሸይጣን ተነስቶ ከፊት ለፊቱ ይቆምና መሲሕ ደጃል ያናገረው ያለውን አካል አባት እናት መስሎ ፊቱ ቆሞ ይህ ጌታህ ነው እመንበት ይሉታል። ወላጆቹ ይመስሉታል፣ እሱ ግን ሸይጣን ነው ወላጆቹን መስሎ ፊቱ የሚቆመው ብለዋል ነብዩ አለይሂ ሰላቱ ወሰለም። ይሄ በሰው አቅም አይቻል፣ የሰዎችን ልብ የሚያንቀጠቅጥ ነው፣ የሚያስፈራ ነው፣ ግራ የሚያጋባ ነው። በሱ ላመኑ ሰዎች በአጠገባቸው በአካባቢያቸው አልፎ ዝናብ ያዘንብላቸዋል ተብሏል። ይሄ በሰው አቅም አይቻል ነው፣ ፈተናውን ከፍ ለማድረግ ነው። በሱ ከማያምኑ ሰዎች በኩል ካለፈ በዛ አካባቢ ያሉ ሰዎች በድርቅ እንደሚጠቁም ተነግሯል። በሱ ላመኑ ሰዎች ምድር ካዝናዎቿን ድልቦቿን እንደምታወጣላቸው ሁሉ ተነግሯል። ይሄ ሁሉ ፈተናውን ለማክበድ ነው። ትክክለኛ ስር የሰደደ የጠነከረ ኢማን ያለው ሰው ካልሆነ በስተቀር እንዲህ አይነቱን ፈተና ተቋቁሞ አንተ ውሸታም ነህ የሚል አቋም ላይ አይጸናም። ለዚህም ነው አንዳንድ ሐዲሶች ላይ ስለ መሲሕ ደጃል ነብዩ ሲናገሩ ያ ዒባደላሂ ፈስቡቱ ያሉት። በኢራቅና በሻም መካከል ነው መሲሕ ደጃል የሚወጣው የሚመጣው፣ ወደ ግራ ወደ ቀኝ እያለ ዓለምን ያተረማምሳል። የአላህ ባሮች ሆይ ጽኑ አሉ። ከመሲሕ ደጃል ፈተና የሚያድነው ጽናት ነው። ምን ላይ ነው የምንጸናው? እውቀት ኖሮን ነው መጽናት የምንችለው። ካልሆነ የምናየው ነገር ግራ ያጋባል። የሞተን ሰው የቀሰቀሰ አስመስሎ ሸይጣን ከጎኑ ቆሞ